ሰላም እንዴት ናችሁ? ያለሁላችሁ ዛሬ ደግሞ በአዲስ ዩቲዩብ ቻናል መጥቻለሁ። ያው ቻናሉን ሰብስክራይብ እና ላይክ ሼር እያደረጋችሁ ማበረታታችሁን እንዳትረሱ። ዛሬ ደግሞ በኢትዮጵያ ውስጥ የሚሰሩ 5 የኦንላይን ስራዎችን ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ እና ሼር እያደረጋችሁ አበረታቱ። ወደ ቪዲዮ። የመጀመሪያው አፕሊኬሽን ትኩስ አፕ ይባላል። እሱ በፕሌይ ስቶር ወይም ከአፕ ስቶር ታገኙታላችሁ። ሌላኛው ደግሞ አፕወርክ ይባላል። እሱን በክሮም በጉግል ወይም ራሱ በአፕሊኬሽኑ አለ። ከእሱንም ከፕሌይ ስቶር ወይም ከአፕ ስቶር ታገኛላችሁ። ሶስተኛው አፕሊኬሽን ደግሞ ፖፖ ላይቭ ይባላል። ይህ አፕሊኬሽን እናንተ ብቻ ስሩ እንጂ በደንብ የሚከፍል በኢትዮጵያ በቀጥታ በባንክ በንግድ ባንክ በየትኛውም ባንክ በቀጥታ የሚከፍል አፕሊኬሽን ነው። ትንሽ ልፋት ያስፈልጋል እንጂ ለሱ አፕሊኬሽን እናንተ ብትሰሩ ቋሚ ስራችሁ አድርጋችሁ ወይም በትርፍ ጊዜያችሁ ብትሰሩ ያዋጣችኋል። ወደ አራተኛው እንለፍ። አፕሊኬሽን ደግሞ ኮንሶ ይባላል። በቴሌግራም እንደ ቴሌግራም ያለ አፕሊኬሽን ነው። እሱንም አውርዳችሁ ተጠቀሙ። አምስተኛው አፕሊኬሽን ደግሞ ሚፓስ ይባላል። ሰሞኑን ብዙ ቪዲዮ አይታችሁ ከሆነ ብዙ ሰዎች ስለዚህ አፕሊኬሽን እየሰሩ ነው። ያንን እናንተም ተጠቀሙ። ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። የመጀመሪያ ቪዲዮ ነው። እናንተም ላይክ ሼር ሰብስክራይብ እያደረጋችሁ እኔን ማበረታታችሁን እንዳትዘነጉ። በሌላ ቪዲዮ በአዳዲስ ቪዲዮ እስከምንመለስ ድረስ እናንተ ላይክ አድርጉ። በምን ቪዲዮ እንድንመጣ እናንተ ኮሜንት ላይ አስቀምጡን። እኛም በእናንተ መሰረት እናንተ ባላችሁ መሰረት እንመጣለን። ፒስ